የምነግርህን 3 የመጨረሻ ምክሮች ሳታውቅ ወደ ክላስ ብትገባ ልክ እንደ መጀመሪያው ሴሚስተር ድካም ሁሉ አሁንም ከንቱ ሊሆን ይችላል። ፖስት ሞርተም ምርመራ ሳታደርግ ሲዲ ወርኪንግ ምን እንደሆነ ሳትረዳ እና የሜታ ኮግኒሽን ሳይንስ ሳይገባ የምታጠናው እያንዳንዱ ደቂቃ ጊዜን መግደል። ዛሬ የምነግርህ ነገር ውጤትን ብቻ ሳይሆን ስለ ትምህርት ያለህን አመለካከት ሙሉ በሙሉ ይቀይረዋል። ይህን ሳታውቅ ሁለተኛ ሴሚስተርን መጀመር አይንህን ታስረህ ገደል አፋፍ ላይ ከመሮጥ አይለይም። ለመዳን ዝግጁ ከሆንክ እስከ መጨረሻው ተከተለኝ። አንደኛ፣ ፖስት ሞርተም። በሕክምና ዓለም አንድ ሰው ምክንያቱ ሳይታወቅ በድንገት ሲሞት ዶክተሮች ፖስት ሞርተም ወይም የአስክሬን ምርመራ ያደርጋሉ። ዓላማው የሞቱን ሰው መውቀስ ሳይሆን የገደለውን በሽታ ወይም የሩት ኬዝ አውቀው ለሌሎች መዳን ምክንያት መሆን ነው። አንተም ለመጀመሪያው ሴሚስተር ውጤት ማድረግ ያለብህ ይህንኑ ነው። ሳይንቲስቶች ይህንን ሂደት ሜታ ኮግኒሽን ብለው ይጠሩታል። ይህ ማለት ዝም ብሎ ስለ ውጤት ማሰብ ሳይሆን ስለ አጠናን መንገድ ማሰብ ማለት ነው። ጥናቶች እንደሚያሳዩት ሜታ ኮግኒሽን ወይም የጥናት ስልት ያላቸው ተማሪዎች ከሌላ ተማሪዎች በሁለት ደረጃ ይበልጣሉ። ለምን? ምክንያቱም ችግሩን ከስሩ ስለሚረዱት ነው። በዚህ የፖስት ሞርተም ምርመራ ወቅት ልታገኘው የምትችለውና የአብዛኛውን ተማሪ ውጤት የገደለው ዋናው በሽታ የውሸት ጥናት ወይም ሲዲ ወርኪንግ ይባላል። ይህ ማለት ምን ማለት ነው? ላይብራሪ ውስጥ ለ5 ሰዓት ተቀምጠ ይሆናል፣ ግን እውነቱን እንነጋገር ከተባለ ከዛ ውስጥ ለ1 ሰዓት ስልክን ስትነካካ፣ ለ30 ደቂቃ ውሃ ስትጠጣ፣ በተቀሩ ደቂቃዎች ደግሞ ከጓደኛ ጋር ስታወራ ነበር። ንጹህ የጥናት ጊዜ ወይም ዲፕ ወርክ ምናልባት 2 ሰዓት ብቻ ሊሆን ይችላል። ስለዚህ የመጀመሪያው ህግ በሽታን የውሸት ጥናት መሆኑን አምነን መቀበል። በሽታውን ካወቅን መድኃኒቱ ምንድን ነው? ብዙ ተማሪዎች የሚያደርጉት ትልቅ ስህተት አለ። መጽሐፍን ደጋግሞ ማንበብ ወይም ሪሪዲንግ እና ማስመር ወይም ሃይላይቲንግ። ሳይንስ እንደሚለው ይህ ኢሉዥን ኦፍ ኮምፒተንስ ወይም የቻልን ይመስለናል ግን አልቻልንም የሚባል ስሜት ይፈጥራል። ገጹን ስታየው ታውቀዋለህ፣ ፈተና ላይ ግን ባዶ ይሆንባል። ትክክለኛው መድኃኒት ወይም ሁለተኛው አክቲቭ ሪኮል ይባላል። እሱም ልክ እንደ ፈተና ራስን መፈተን ነው። አንድን ርዕስ አንብበ እንደጨረስክ መጽሐፉን ዝጋና ምን አነበብኩ ብለ በባዶ ወረቀት ላይ ለመጻፍ ሞክር። አእምሮ የሚሰራ መረጃ ሲቀበል ወይም ሲያነብ ሳይሆን መረጃ ሲሰጥ ወይም ሲጠየቅ ነው። ይህንን ካደረክ በኋላ ደግሞ ዘ ፎርጌቲንግ ከርቭ ወይም የመርሳት ኩርባ የሚባለውን የተፈጥሮ ህግ ማሸነፍ አለብህ። ዛሬ የተማርከውን በ24 ሰዓት ውስጥ ካልከለስከው 70% የሚሆነው መረጃ ትረሳዋለህ። ስለዚህ ሁለተኛ ሴሚስተር የምትጀምረው በብልሃት ነው። ሶስተኛውና የመጨረሻው ዘ ፍሬሽ ስታርት ኢፌክት። ይህን ሁሉ ለማድረግ አእምሮ አዲስ ጉልበት ይፈልጋል። በስነ ልቦና ዘ ፍሬሽ ስታርት ኢፌክት የሚባል ነገር አለ። ሰዎች አዲስ ዓመት ሲመጣ ወይም ልደት ሲከበር ለለውጥ ይነሳሳሉ። አንተም ሁለተኛ ሴሚስተርን እንደ አዲስ ልደት ተጠቀምበት፣ ግን ተጠንቀቅ። አካባቢን ሳትቀይር ማንነትን መቀየር አትችልም። የምትውለው እዛ ቦታ ከሆነ፣ የምታጠናው በዛው በተዝረከረከ ጠረጴዛ ላይ ከሆነ፣ ስልክ አሁንም አጠገብ ከሆነ አእምሮ ወደ ድሮ ልማድ ወይም ኦልድ ሃቢት ይመለሳል። ስለዚህ ዛሬውኑ የጥናት ቦታን ቀይር ወይም አስተካክል። ዶፓሚን ዲቶክስ ያድርግ። ስልክ የአትኩሮት ጠላት ነው። የምታጠናበት ሰዓት ላይ ስልክን በሌላ ክፍል አስቀምጦ አእምሮ ለትምህርት እንጂ ለቲክቶክ ክፍት እንዳይሆን አድርገው። እንግዲህ ምርጫው ያንተ ነው። እንደተለመደው በጭንቀት ሴሚስተሩን መጨረስ ወይስ አሁንም ሳይንሳዊ መንገዶችን ተጠቅሞ በድል አድራጊነት ማጠናቀቅ? ሁለተኛ ሴሚስተር የሁለተኛ እድል ስም ነው። የመጀመሪያውን ስህተትን የምታጥብበት፣ የወደቀ ውጤትን የምታነሳበት ወርቃማ ጊዜ ነው። አሁን ከአንተ አንድ ነገር እፈልጋለሁ። እውቀት ያለ ተግባር ባዶ ነው። ስለዚህ አሁን ኮሜንት ሴክሽን ላይ ሄድና በዚህ ሴሚስተር የሚቀብረው መጥፎ ልማዴ ይህ ነው ብለህ ጻፍ። ለምሳሌ ስልክ ማብዛት፣ እንቅልፍ ማብዛት ወዘተ ያሉትን በመጻፍ ለራስህ ቃል ትገባለህ። ይህ ቪዲዮ ከጠቀመ ለጓደኛ ሼር አድርግ። አብረን እንለወጥ። ተጨማሪ የጥናት ቲፕስ ሰብስክራይብ ማድረግ እንዳትረሳ። መልካም ሁለተኛ ሴሚስተር። ቻው።